ከዛ ዳዴ እያለ ነው የመጣው ያየሁት ነው እኔ ተኝቼ በቃ እንዲ አልተኛውም እንቅልፍ አልወሰደኝም የተኛ ሰው አስመስዬ አክት እያደረኩኝ ነው መጣ አየኝ ረጅም ሰዓት ቆመ ሄደ ቀጥታ እቺ ትልቋ ልጄ ከሰራተኛው ጋር ነው የተኛው አንቺ የተኛሽ መሰልሽ እሱ ቆሞ ሲያይሽ በቃ ጸጥ ብለናል እኔም ሆን ብዬ አድፍጫለሁ ገባሽ እና ሰራተኛዋና ልጄ መሃል ክፍተት አለ ፍራሽ ሁለት ጎን ለጎን ነው ያ ክፍተት አለና መሃላቸው ሄዶ ገባ ከዛ በኋላ የተፈጠረው ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው ረጅም ሰዓት እኔ በቃ የተንቀጠቀጥኩ ነው በጣም በቃ ሰውነቴ ላብጠምቆኛል መናገር አቅቶኛል በቃ እንዲደርቅ እኔ ቀረውት ያ ረቢ ውሸት አድርገው ይያልኩ ማለት እንዳልሹ ሌላ ነገር ተፈጥሮ ከሆነ ታገስሽ ማለት ዝማልሽ ታገስኩ ለምን መሰለሽ የታገስኩት አንደኛ እነዚህ ሰዎች ተፈላልገው ነው ገባሽ እዛ ጋር የሆነ ነገር ቢያደርሱብኝ ወልዳ ነው የሞተችው ባላለው በዚህ ደረጃ ይሄንን ባሌን እኔ ማላቀው ከሆነ ህይወቴ ላይ እርምጃ እንደማይወስድ በምን አውቃለሁ በሰዓቱ ያሰብኩት እቺን ብቻ ነው በቃ እኔ ለልጆቼ መኖር አለብኝ ብዬ ነው ያሰብኩት ለምን ብለሽ አየሽ ነው ሰማሽ ነው የሚባለው አየው በቃ መጋረጃው በጣም ወንፊት ነው ስስ ነው ባሽ ሲጀመር ሆን ብዬ አዘጋጅቻለሁ የውስጡን አስሬዋለሁ ከዛ በወንፊቱ ብቻ ነው ያለው መጋረጃ በደንብ ይታያልና አየሁት በቃ ማየት ያለብኝ ነገር አየሁኝ እየተንቀጠቀጥኩኝ መቆም ማቅቶኛል ሄጄ ተሸፋፍኜ ብርድ ልብስ ለብሼ ለመተኛት ሞከርኩኝ ለካ እኔ ተመልሼ ሲተኛ የሆነ እንዳልተኛው ተጠራጠረ መሰለኝ ምን ያደርጋል ተነስቶ ወዱ አረገና ውሃ ቤት ውስጥ እናስገባለን ታጥቦ ምናምን በቃ ሰላት ለመስገድ ሞከረ ካና ምናምኑ ማለት ነው ይሰገዳል ለሊት ሰግዶ በቃ ዱዓ ሊያደርግ ከዛ ሰገደና እኔ ጋር መጣ ውሃ ይዞ መጣ እዚህ ላይ ውሃ ፋቲያ እናረጋለን እንደ ጸበል ማለት ነው እዚህ ላይ በጣም አሞኛልና ፋቲያ ቅሪልኝ እዚህ ላይ ትፊልኝ አለ የዛኔ ራሴ መቆጣጠር አቃት አልቻልኩ የሚሰራብኝን ድራማ አይተሻል እንዳልጠረጠር ወይ ደግሞ ማየት አለ ማየትን እርግጠኛ ለመሆን ማለት ያቺን ድራማ ይሰራት አይታኛለች አላየችም የሚሉኝ ከዛ ሌላ ጊዜ አመመኝ ስላይ በጣም ነው ምደነግጠው በቃ በጣም አመመው በቃ ምንድነው እኔ በቃ ማስበው ስለ ህይወታችን ነው ገባሽ እና ሲያሞ በጣም ነው የምጨነቀው እንደዛ ያቀኛል ይዞ መጣው ይዞ መጣው እዚህ ላይ ዱዓ አርግልኝ አለ ጸልይልኝ እዚህ ላይ ማለቱ ነው እና ከዛ ውሃውን ተቀብዬ ፊቱ ላይ እንዲደፉት ከዛ የተናገርኩትን የተሳደብኩትን ስድብ አልነገርሽም በቃ ውስጤ ላይ ያለውን ነገር ሁሉ ነው የተናገርኩት የምትናገሪው ነገር ከዛ ደንግጦ ወጣ ምንም ሳይለብስ በቃ እንደዛው ብርድ ልብስ ምንም ጃኬት ማለረው እንግዲህ ወጣ ከግቢ ሲወጣልኝ መነመነው አይ አይደለም ሰራተኛ አስመጣን ሰራተኛ ስናስመጣ ያው እኔና እሱ የአንድ ሀገር ልጆች አይደለንም አጋጣሚ የሀገሩ ልጅ ናት ልጅቷ ማለት ነው እኔ አላቅም ታሪኩ ምን እንጃ ውጭ ላይ ተዋወቃሉ እኔ ወላሂ የማውቀው ነገር የለም ለራሴ ጥያቄ ሆኖ መልስ ያጣውለት ጥያቄ ነውና አመጣት እሱ ነው ሰራተኛ የሚያመጣልሽ ይዞልኝ መጣ ከዛ በቃ እኔ አሁን ኖርማሊ በቃ ምንም ኩሽና ይሄዳል ሰራተኛ የሚሰሩበት ቦታ ሄዶ ይሄን አታረግም ይሄን እንደዚህ አታረግም ይሄን እንደዚህ አታይም ምናምን ይላል አውቆ ማለት ነው እኔ ለማስተኛት ነው በጣም ነው ድራማ መስራት የሚወደውና በቃ የተወሰነ ነገር እየተሰማኝ መጣ መናገር አልፈለኩም ምን አይተሽ ምን ተሰማሽ ምን መሰለሽ በቃ ከስራ እንደመጣ ኩሽና ነው ሰራተኞቹ ጋር ነውና ምን ትሰራለህ ምናምን ሲባል አረ ምንም ቤት አይደል እንደ ምናምን ይለኛል ከዛስ የሆነ ነገር ደግሞ ባህሪው ለየት አለብኝ ሌላ ጊዜ እህቶቼም ዘመድም እንግዳ ይመጣልኛ ጋር ማለት ነው በዚህ ልክ ሰራተኛ ያመነጫጭቃታል ልጅቷን ማለት ነው እንደዚህ አታረግም እንደዚህ አትይ ምናምን አይናገርም ሌላ ሰውን በጣም በቃ ያከብራል ምናምን ሰራተኛ ሲመጣ ምንም ይሁን ያዝንላቸዋል እቺ ልጅ ግን በጣም ያመነጫጭቃታል ከዛ በቃ የተጠራጠርኩኝ መጣውኝ እሷም የሆነ ነገር ስጠይቃት እሱን ጠይቂው አትለኛለች ምን እየሰራ ነበር ኩሽና ምን ለምንድን ነው ኩሽና ሰስትርሽ ምለው ለምን ምን ፈልጎ ነውና ራሱን ጠይቂው ትለኛለች እና ለኔ ይሄ ከበቂ በላይ ነው መልስ ነው ገባሽ እኔ አልገባኝም ራሴን በቃ አሳምኛለሁ በአለ መጠራጠር ውስጥ ለመኖር ማለት ነው ከዛ
አንድ ቀን በቃ አሁንማ ጥርጣሬ ማሰው ድምጽ ሰማለሁ። ደግሞ ማታ ተኝቼ የሆነ ሁለት ሰዎች የሚያወሩት ድምጽ የለም ሹክሹክታ ይሰማኛል። ከዛ ቁርአን ከፍቼ ተኛለሁ። በቃ የሆነ አሞሻል ብሎኛል እና ቁርአን ከፍቼ ተኛለሁ። ተመልሼ የሚያንሾካሾክብኝ ሌላ ነው ብለሽ የሚያንሾካሾክብኝ እኔ ሌላ ነገር ነው ምናምን እላለሁ። ቁርአን ከፍቼ ጆሮዬ ላይ አድርጌ ዝም ብዬ ተኛለሁ። ከዛ አንድ ቀን በቃ ይሄ ጥርጣሬ ባይሆንስ እውነት ቢሆንስ እኔ እስከ መቼ ነው በዚህ ጨለማ ውስጥ መኖሩ? እስቲ ዛሬ በቀን እንቅልፌን ተኛውኝ። በቃ በቀን እንቅልፍ ተኛውኝ። ቀን እንቅልፌን ጨርሼ ቁጭ ብዬ እጠብቃለሁ። በቃ ይሄን ጥርጣሬ ለማስወገድ ብዬ ቁጭ አልኩኝ። ቆይ ሌሊት ሲጀመር ማለት ከአንቺ ጎን ተነስቶ ሁሌም ይሄዳል ማለት ነው? ይኸውልሽ አልጋ አለ አይደለ? እቺ አራሷ ልጅና እቺ የ2 ዓመቷ ልጅ አጠገቤ ነው ማስተኛና ሌላ ከጎን አለ መኝታ ሳሎን ነው ሰራተኛው የምተኛው። ከዛ እሱ የምተኛበት ሌላ ቦታ ነው። ከዛ ተነስቶ ነው የሚመጣው። ከዛ በቃ ልጅቷ እቺ 2 ዓመቷ ልጅ ከሰራተኛዋን በጣም ተወዳታለች። ከሷ ጋር ትተኛና አንተ እዚህ እኔ አጠገብ ተኛ ይደብራል ምናምን አልኩት ለሱ ማለት ነው። ከዛ አልፈለገም። ያም ጥርጣሬ ጭሮብኛል። እኔ ለምን እዚህ ተኛ? አይ አንቺ አራስ ስለሆንሽ በቃ በነፃነት እዚህ ማረፍ አለብሽ ምናምን ነገር አለኝ። እሺ በቃ ብዬ ትንሽ ጥርጣሬ ውስጥ ይላል። እኔ ተኛውኝ። በቃ ቀን ተኛውኝ። ማታ ቁጭ ብዬ ለማደር ወሰንኩኝ። ቁጭ ብዬ ስጠብቅ በቃ 6 ሰዓት ለምን 5 ተኩል ሆነ። 5 ተኩል ሲሆን ቀጥ ብሎ በዳዴ ነው የመጣው ማለት ነው። እኔ የምተኛበት ክፍል ጭልም ያለ ነው። ማብራት ከሌለ አይታይም። በዳዴ ነው የመጣው ወደ አንቺ ክፍል ሊያየኝ ማለት በደንብ እንቅልፍ የለሽም አለ የለም። በደንብ እንቅልፍ ወሰደ። በጣም እንቅልፍ እንደሚተኛ ያውቃል። ከዛ ዳዴ እያለ ነው የመጣው። እያየሁት ነው። እኔ ተኝቼ በቃ እንዲህ አልተኛውም። እንቅልፍ አልወሰደኝም። የተኛ ሰው አስመስዬ አክት እያደረግኩኝ ነው። መጣ፣ አየኝ። ረዥም ሰዓት ቆመ፣ ሄደ ቀጥታ። እቺ ትልቋ ልጄ ከሰራተኛዋ ጋር ነው የምተኛው። አንቺ የተኛሽ መሰልሽ እሱ ቆሞ ሲያይሽ? በቃ ጸጥ ብለናል። እኔም ሆን ብዬ አድፍጫለሁ። ገባሽ? እና ሰራተኛዋና ልጄ መሀል ክፍተት አለ። ፍራሽ 2 ጎን ለጎን ነው። ያ ክፍተት አለ እና መሀላቸው ሄዶ ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ረዥም ሰዓት እኔ በቃ እየተንቀጠቀጥኩ ነው። በጣም በቃ ሰውነቴ ላብ ጠምቆኛል። መናገር አቅቶኛል። በቃ እንዲደርቅ ነው የቀረሁት። ያ ረቢ ውሸት አድርገው እያልኩ